ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በሰሜን ሸዋ በአገዛዙ የተጀመረው መጠነ ሰፊ ጥቃት ዛሬም ቀጥሎ መዋሉ ተገለጸ። በሰላማዊ ዜጎች ላይ ከደረሰው ጉዳት በስተቀር እስካሁን በፋኖ ይዞታም ሆነ በፋኖ ኃይሎች ላይ የደረሰ ኪሳራ እንደሌለ ነው ያገኘናቸው መረጃዎች የሚያመለክቱት። ከፍተኛ ቁጥር ያለው የአገዛዙ ሰራዊት በዛሬ በተደረጉ ውጊያዎችም መማረካቸውን ለማወቅ ተችሏል። ከሰሜን ሸዋ ባሻገርም በሌሎች የአማራ ቀጠናዎች ውጊያዎች ሲደረጉ መዋላቸውን የተመለከተው። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ በአገዛዙ እየተወሰደ ባለው እርምጃ በርካታ ሰላማዊ ዜጎች መገደላቸውን በመጥቀስ ጥሪ አድርጓል። የሰሞኑን ጥቃት በተመለከተ ንቅናቄው የኢትዮጵያ ሕዝብ ከአማራ ሕዝብ ጎን እንዲቆም ጠይቋል። በዕለቱ ያሉትን ክስተቶች መነሻ በማድረግ ከዘውትር ተሳታፊያችን ጋር ቆይታ አደርጋለሁ። በጣም ነው አመሰግነው። እንግዲህ ካለው ያውደ ውጊያ መረጃዎች እንጀምር። ሰሜን ሸዋ ላይ አገዛዙ አነጣጥሯል። በሌሎች አካባቢዎችም ውጊያዎች እየተካሄዱ ነው ያሉት። እስቲ ዛሬ ያሉትን መረጃዎች ብታካፍለን። አመሰግናለሁ መሳይ። በተለይ በምንጃር ቀጠና በረህት ወረዳ እና በአሳግርት በኩል የአገዛዝ ጦር ጠንከር ያለ ውጊያ የከፈተ ቢሆንም በፋኖ ኃይሎች ተመክቶ እየተመለሰ እንደሆነ ከስፍራው የደረሰ መረጃ ያመላክታል። በተለይ ብርጋዴር ጄኔራል ተፈራ ማሞ እና ሌሎች አመራሮች ይገኙበታል የተባለውን አካባቢ ለማጥቃት ከፍተኛ እንቅስቃሴ ያደረገው የአገዛዝ ጦር ምንም ውጤት ባለማምጣቱና በርካታ ሰራዊቱን አስፈጅቶ ወደኋላ በሚያፈገፍግበት ሰዓት ያገኛቸውን ንጹህ አርሶ አደሮች በመሰብሰብ ተፈራ በዚህ አካባቢ ታይቷል፣ መቼ አይታችሁታል፣ አውጡ መረጃ እያለ ሰዎችን በከፍተኛ ደረጃ እየገደለ እንደሆነ ነው መረጃዎች የደረሱን። እንዲሁም የከሰም ኮርን ትኩረት ያደረገ ዘመቻ የአገዛዝ ጦር አድርጓል። በተለይ በበረከት፣ ምንጃር ሸንኮራ፣ ሀገረ ማርያም፣ አሳግርትና አንኮበር ገጠራማ ቦታዎች ላይ የስልክ አገልግሎት እንዲሁም የመብራት አገልግሎት ሙሉ በሙሉ በማቋረጥ ከፍተኛ የሆነ የጥቃት ዘመቻ ቢከፍትም በፋኖ ኃይሎች የከበባ ስቦ መምታትና መልሶ ማጥቃት ስልቶችን በመጠቀም በገፍ የመጣውን የአገዛዙን ጦር በመምታት ከፍተኛ ክሳራ እንዳደረሱበትና በርካታ ሰራዊት እየተመታ በሄሊኮፕተር ወደ አዲስ አበባ እየተጫነ እንደሆነ ነው መረጃዎች እየጠቆሙ የሚገኙት። በተለይ ደግሞ በይፋት ቀጠና በሸዋሮቢት ዙሪያ ዋላጊዲሳና ወፍከሊና በሚባሉ አካባቢዎች ላይ ከባድ ውጊያ ማምሻውን ተቀስቅሷል። በዚህ ውጊያ የፋኖ ኃይሎች ናቸው መጀመሪያ ጥቃቱን የፈጸሙት። የአገዛዙ ጦር እነዚህን ሁለት ቀበሌዎች ለቆ ወደኋላ ማፈግፈጉንና በተለይ ከሸዋሮቢት ከተማ ውጪ ሁሉም አካባቢዎች በእነዚህ አካባቢዎች ላይ የስልክና የኢንተርኔት አገልግሎት ተቋርጧል። በዘፈቀደ መድፎችን ዙ 23ቶችን ድሮኖችን እየተጠቀመ ሄሊኮፕተሮችን እየተጠቀመ የአርሶ አደር ቤቶችን በከፍተኛ ደረጃ እንዳወደመና የአርሶ አደር ቤተሰቦች ቤታቸውን ዘግተው በተቀመጡበት በከባድ መሳሪያ በርካታ ሰዎች እየሞቱ እንደሆነ ነው መረጃዎች እያመላክቱ የሚገኙት። በመንዝማማ፣ ግሸራቤ፣ መራቤቴ፣ ደራ አካባቢ ውጊያ አሁንም በስፋት ተቀጣጥሎ እንደቀጠልና የአገዛዙ ጦር ያሰበውንና ያቀደውን የፋኖ አመራሮችን ለመምታትና አካባቢውን ለማጽዳት ከፍተኛ ጥረት ቢያደርግም እንዳልተሳካ ካለተ ነው የአካባቢ የዜና ምንጮቻችን የገለጹት። በሌላ ዜና በጣቁሳ ወረዳ ጨውድባ ከምትባል ከተማ የሚኒሻና የአድማ ብተና ኃይል ካምፕ ሰርቶ ተቀምጦ በነበረበት ሰዓት ከ4 እና ከ5 ቀናት በፊት የፋኖ ኃይሎች ጥቃት በመፈጸም ከተማዋን አስለቀው ነበረ። በትናንትናው ዕለት ያንን ካምፕ ተመልሶ የመከላከያ ኃይሉ ወታደራዊ ካምፑን ተቆጣጥሮ ለአንድ ቀን ከቆየ በኋላ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛትስ በፈጸመው ማጥቃት ከተማዋን የጨውድባ የምትባለውን ከተማ ሙሉ በሙሉ መቆጣጠራቸውንና ካምፑንም ማፍረሳቸውን በርካታ የቡድን የነፍስ ወከፍና ምርኮኞችን ማግኘታቸውን ተተኳሾችንም በገፍ ማግኘታቸውን ጨውድባ ከተማ